የባርነት ምቾትን ከመረጠ ለውሻ አሟሟት መፈረሙ የተረጋገጠ ነገር ነው። በባርነት ዘልቶት የኖረ ኑሮ ያሳማ ነው፣ ሞቱ የውሻ ነው። በነጻነት ተንገላቶ የኖረ ህይወቱ ኑሮ የጀግና ነው፣ ሞቱ የሰማዕት ነው። በሌላ አነጋገር የሰው ልጅ እግዚአብሔር የፈጠረለት ግብ እንዲያስብ ማሰብህን በሆድ ተከተህ ከዛ በኋላ ከአሳማ የምትለየው በሁለት እግር መሄድ ብቻ ከሆነ የምርም እንደዚህ አይነት ፍጡር እንዲህ አይነቱ ኑባሬ ሁሉን ነገር የሸጠ ነው ነጻነቱን ጨምሮ። አንድ ጊዜ ነጻነትን ለአምባገነን አሳልፈ ከሰጠ ኋላ ጊዜ ልትጠቀም ብትል ከሱ ልትበደር ይገባል። እንዲህ ማለት ነው ነጻነትን ከአምባገነን እየተበደሩ ከመኖር የባሰ በዚህ ምድር ላይ ያለ ትልቅ ምረት የለም። በህይወት ውስጥ ያለው የመጨረሻው ትራጀዲ የራስን ነጻነት ከአምባገነን እየተበደርክ መኖር ነው። ለምን ትበደራለህ? መጀመሪያውን አሳልፈ ባሰጥ ኖሮ። ለምን መጀመሪያ አሳልፈ ተሰጣለህ? ለሆድ ቅድሚያ ባሰጥ ኖሮ። ለምን ለሆድ ቅድሚያ ተሰጣለህ? መጀመሪያውንም የአሳማነትን ህይወት እና የውሻን አሟሟት ባትመርጥ ኖሮ።